በአሁን ጊዜ ይህንን ቀላል ነገር የምታደርግ ከሆነ በቸገረህና በጨነቀህ ጊዜ ወላሂ አላህ አይተውህም፣ ዱዓህንም ወዲያው ነው የሚቀበልህ፣ ከዚህም ችግር ወዲያው ያወጣሃል። ይህን ቀላል ነገር ለብዙ ወንድሞች እህቶች ስለሚጠቅም እንዲጠቀሙ አድርጉ። በአላህ ላይ መልካምን እንጂ እንዳታስብ። አላህም ስብሓነሁ ወተዓላ በቁርአኑ እንዲህ ይላል፣ ፈማ ظنكم برب العالمين፣ በዓለማትም ጌታ ሐሳባችሁ ምንድን ነው? አሁን ላይ በአላህ ላይ ምንድን ነው እሳቤ? አላህ አንድን ባሪያውን በጨነቀውና በቸገረው ጊዜ እንዲሁ አይተወውም። አላህ አዛኝ ነው፣ አላህ መሐሪ ነው። ነገር ግን ባሪያው በደስታው ጊዜ በጤንነቱ ጊዜ በአላህ መንገድ ላይ የሚሆን ከሆነ አላህ ሱብሓነሁ ወተዓላ ባዘዘው ነገር በአግባቡ የሚታዘዝ ከሆነ በከለከለው ነገር በአግባቡ የሚከለከል ከሆነ በጨነቀውና በቸገረው ጊዜ ወዲያው ይደርስለታል። ወዲያው አላህ ሱብሓነሁ ወተዓላ ዱዓውን ሰምቶት ከዚህ ችግር ያወጣዋል። ያ አኺ በደስታህ ጊዜ ጤነኛ እየነበርክ ከጠመሙት እንዳትሆን፣ ከአላህ መንገድ ከራቁት እንዳትሆን። ከዛ በኋላ ልክ ችግር ሲነካ ደግሞ ተሰብረህ ወደ አላህ ትመጣለህ። በጤንነትህ ጊዜ በደስታህ ጊዜ የአላህ ትክክለኛ ባሪያ ሁን፣ ትክክለኛ ሙእሚን ሁን። የዚህኔ አላህ ሱብሓነሁ ወተዓላ በቸገረ ሰዓት ወዲያውን የሚደርስልህ። ረሱል ሰለላሁ ዐለይሂ ወሰለም በሐዲሱ ትርጉም እንዲህ አሉ፣ ተዐረፍ ኢለላሂ ፊረኻ የዕሪፍከ ፊሽደህ። በጤንነትህ ጊዜ አላህን ተዋወቀው፣ በችግርህ ጊዜ አላህ ያውቀሃል፣ አላህ ይደርስልሃል አሉ ዐለይሂ ሰላቱ ወሰላም።